በካፕከት አፕሊኬሽን ቪዲዮአችሁ ላይ የቴክስት ባክግራውንድ ለማስገባት ይህንን ቀላል ስቴፕ ተከተሉ። በመጀመሪያ ኢምፖርት ቦክሳችን ላይ በመግባት የምንፈልገውን ቪዲዮ ከምንፈልገው ፎልደር ላይ እንደዚህ ኢምፖርት እናደርገዋለን። በመቀጠል የፕላስ ምልክቷን አንድ ጊዜ ክሊክ ስናደርጋት ቪዲዮአችንን ወደ ታይምላይናችን ላይ ከተልናል። እንደምታዩት ቪዲዮአችን ላይ ምንም አይነት ቴክስት ባክግራውንድ የለም። በመቀጠል እዚሽ ጋር ቴክስት መጻፊያችንን አይከን አንድ ጊዜ ክሊክ አድርገናት የምንፈልገውን ቴክስት እንድንጽፍ አንድ ሌየር ራሱ እዚህ ጋር ይከፍትልናል ማለት ነው። እሱን ሌየር ክሊክ ካደረግነው በኋላ እዚህ ጋር በመሄድ የምንፈልገውን ቴክስት እንጽፋለን። ልክ እኔ እንደዚህ እሱ ባለው ብዬ ጽፌያለሁ። ከዛ የጻፍነውን ቴክስት እኛ በምንፈልገው መልኩ ማሳመር እንችላለን። እዚህ ጋር የተለያዩ ኦፕሽኖች አሉ። ፎንታችንን ሳይዝ መጨመር መቀነስ እንችላለን። የተለያዩ ኦፕሽኖች አሉ። የቴክስታችንን ከለር ማስተካከል እንችላለን። እንዲሁም እዚህ ጋር የተለያዩ ፕሪሴቶች አሉን። እኔ ለጊዜው ይሄኛው መርጫለሁ። ከዛ በመቀጠል አኒሜሽን የሚል አለ። እዛው ቴክስታችን ላይ የተለያዩ አማራጭ የሚሰጡን አኒሜሽኖች አሉ። እናንተ የሚመቻችሁ መምረጥ ትችላላችሁ ማለት ነው። ቪዲዮአችሁን ስታዩት ቴክስቱን በፊት ዋና ሳብጀክታችሁ ላይ ደርቦታል። እኛ ግን ባክግራውንድ ላይ እንዲሆን የፈለግነው። ስለዚህ ልክ እንደዚህ ከሰራን በኋላ በድጋሚ ኢምፖርት ቦክሳችን ላይ በመመለስ ራሱን ቪዲዮ አድ እናደርገዋለን። አድ ስናደርገው ከቪዲዮ ቀጥሎ ነው የሚያስቀምጥልን ፉቴጃችንን። እኛ ድራግ ኤንድ ድሮፕ አድርገን በድጋሚ ከሁሉም ሌየሮች በላይ እናደርገዋለን ማለት ነው። በመቀጠል አውቶ ሪሙቭ የሚያደርግልን እዚህ ጋር እናገኛለን። ራሳችን አንድ ጊዜ አውቶ ሪሙቭል ስናደርገው ራሱ እንደዚህ ሳብጀክታችንን አስቀርቶ ባክግራውንዱን ራሱ አውቶ ያጠፋልናል ማለት ነው። ይህንን የመሰለ አሪፍ ቪዲዮ ይሰጠናል ማለት ነው። በካፕከት አፕሊኬሽን ቪዲዮአችሁ ላይ የቴክስት ባክግራውንድ ለማስገባት ልክ እንደዚህ አይነት ቪዲዮ ኤዲቲንግ ቲፖችን ለማግኘት ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ።